وعن ابن عباس رضي الله عنه قال نبي عليه الصلاة والسلام يهن قال قبالا من يلالو لاند وطات لاند سو يعظه يمكروت قال اغتنم 5 قبل 5 قالوا النبي عليه الصلاة والسلام አምስት ነገር ከመምጣቱ በፊት ቀድማ ተዘጋጅበት ቀድማ ያን ነገር ስራው አሉ ነብዩ አለይሂ ሰላቱ ወሰለም ያ ነገር አምስቱ ነገር ከመምጣቱ በፊት አሉ የመጀመሪያው ምንድነው ኢኽዋኒ ፊላህ ሸባበከ ቀብለ ሐረሚክ አሉ ነብዩ አለይሂ ሰላቱ ወሰለም ወጣትነት ጊዜህን ተጠቀምበት አሉ ማን ሳይመጣ በፊት ቀብለ ሐረሚክ ሽምግልና የሚባለው ነገር መጥቶ አንተ የምፈልገውን መስራት ማችልበት ደረጃ ከመድረስ በፊት ወጣትነት ጊዜህን ተጠቀምበት አሉ ነብዩ አለይሂ ሰላቱ ወሰለም ሶላት በአግባቡ ብሰግ ዲንን ለመረዳት ብትሞክር እንኳን የምትረዳበት በዚህ አእምሮህ ነው በወጣትነት ጊዜ ነው ለአላህ መልካም ነገር መስራት ያለብህ በዚህ ጊዜ ነው ወጣትነትን ሸይጣንም ይፈልገዋል አልሆነ ቦታ ያሳስተዋል ያኔ ወጣትነቱን ተጠቅሞ ግን ወዲ አላህ Subhanahu Wa Ta'ala መግባት ትልቅ ነገር ነው እናንተ አዩሃ ሸባብ ሁላችሁም ወጣቶች ናችሁ ሁላችሁም መልካም ሰዎች ናችሁና ወጣትነት ጊዜያችሁን ባልሆነ ባሉባልታ በወሬ በፌስቡክ በተለያየ ነገር ከማሳለፍ ወላሂ ነፃ መሆን አለባችሁ እናንተ ኢንሻአላህ በአላህ ፍቃድ ቁርአን መቅራት ይሄው ዘመኑ በቴክኖሎጂ ረቋል ቁርአን መቅራት አለባችሁ ሐዲስ መረዳት አለባችሁ ዳዕዋ ማደመጥ አለባችሁ የተለያዩ መልካም ነገሮችን አፈንፍናችሁ ለመስራት ሁላችሁም ዝግጁ መሆን አለባችሁ እንጂ የዚህ ማህበራዊ ሚዲያ ላይ ተጠምዳችሁ ጊዜያችሁን ማባከን እንደሌለባችሁ ነው ማስተዋወሳችሁ ወንድሞቼ ነብዩ አለይሂ ሰላቱ ወሰለም ሁለተኛ ምን አሉ ወሲሐተከ ቀበሰቀሚ ካሉ ጤንነት ግን እመም ሳይመጣብህ በፊት ያ እመም መጥቶ አንተ የምፈልገውን ነገር መስራት አቅምህ ከመዋረዱ በፊት በጤንነት ጊዜ መልካም ነገር ስራሉ ነብዩ አለይሂ ሰላቱ ወሰለም ሶስተኛ ወጊና ከቀብለ ፈቅሪክ የሰው ልጅ ባማረበት አይሄድም ሀብትህን ያለውን ገንዘብ ዲነት ሳይመጣብህ በፊት ባለህ መልካም ነገር ስራበት አሉ ነብዩ አለይሂ ሰላቱ ወሰለም ቢዚ ወፈራገከ አራተኛ ቀብለ ሹግሊክ ነፃነት የሆንክበትን ጊዜ ምንም ቢዚ የሚያደርግህ ነገር ሳይመጣ ሐሳብ ነገር ሳይመጣብህ የቤት ሐሳብ የተለያየ ችግሮች ነገር ከመፈጠራቸው በፊት ነፃ የሆንክበትን ጊዜ ተጠቀምበት ያ ጊዜ ሳይመጣብህ ቢዚ የሚያደርግህ ነገር ሳይመጣብህ አሉ ነብዩ አለይሂ ሰላቱ ወሰለም አምስተኛ ወሐያተከ ቀብለ መውቲክ አሉ ነብዩ አለይሂ ሰላቱ ወሰለም አጠቃላይ መላ ህይወትህን ሞት ሳይመጣብህ በፊት በመልካም ነገር ተዋጣሉ ነብዩ አለይሂ ሰላቱ ወሰለም ህይወታችን ምን ላይ ነው ወንድሞቼ እውን ያሳለፍነው ጊዜ ሁሉ በመልካም ነው በመጥፎ ነገር ነው ራሳችንን መፈተሽ ይኖርብናልና ለመልካም ሁላችንም ጥሩ ሆነን የአላህን ዲን ተረድተን እኛ ተረድተን ደግሞ ቤተሰቦቻችን ላይ ዳዕዋ ማድረግ አለብን